ኤልያስ ማርቆስ የኤስኤስሲ ፎርመር የስቱደንት ካውንስል ፕሬዚዳንት ነበርኩ። ያገለገልኩበት ዓመት ደግሞ ከግንቦት 2016 እስከ ጥቅምት 2018 ዓ.ም ነበረ። ፕሬዚዳንት መሆን በዋነኝነት ያስተማረኝ ነገር ቢኖር ከራስ በላይ ለሌሎች ራስን መስጠት እና ደግሞ በዛ ላይ ደግሞ ለሊደርሺፕ እንዴት ሌሎች ተማሪዎች እንዴት ሊድ ማድረግ እንዳለብኝ የተማርኩበት በጣም ትልቅ ሮል ነበረ። ሁለተኛ አስተማሪ ነገር ደግሞ ቢኖር ከሰዎች ጋር ያለኝን ሪሌሽንሺፕ ላይ ኮላቦሬቲቭ ሆኜ ከተማሪዎች፣ ከአስተማሪዎች፣ ከአድሚኒስትሬሽኑ ጋር እንድሰራ ይሄ ሮል ረድቶኛል ብዬ አስባለሁ። ምክንያቱም ብዙውን ነገሮች ብቻዬን አልነበረም ስንቀሳቀስና ሳደርግ የነበረው ከታች ከነበሩት 11ዎች ከላይ ከነበሩት 12ቶች ጋር እንዲሁም ከራሴ ባቾች ጋር ደግሞ ያን ነገር ማድረግና መፈጸም እንድችል የኤስኤስሲ የስቱደንት ካውንስል ፕሬዚዳንት መሆን ረድቶኛልና ጠቅሞኛል ብዬ አስባለሁ። ሌላው የተማርኩት ነገር ቢኖር ደግሞ ምን ያህል በራሴ ደካማ እንደሆንኩና እግዚአብሔር ደግሞ ከኔ ጋር ካለ ነገሮችን ማሳካት እንደምችል እግዚአብሔርን አብሮነት ያዩበት ትልቅ ሮል ነበረ። ኤስኤስሲ ስቱደንት ካውንስል ፕሬዚዳንት ሰርቭ በማድረግበት ጊዜ በጣም ለእኔ ትልቅ አቺቭመንት ናቸው ብዬ ማነሳቸው 3 ነገሮች ናቸው። የመጀመሪያው የኤስኤስሲ ውስጥ የመጀመሪያውን ካውንስል ኦፍ ሚኒስተርስ ማለትም ስቱደንት ካውንስል ራሱን ዩኒፋይድ እና ትክክለኛ የሆነ ዩኒፋይድ የሆነ ሲስተም መፍጠር መቻሌ ለእኔ እንደ ትልቅ አቺቭመንት ነው። ምክንያቱም ካውንስል ኦፍ ሚኒስተርስ ክለቦች ከስቱደንት ካውንስል ጋር ያላቸውን ግንኙነት ያጠናከረ፣ እርስ በርስ ያላቸውን ግንኙነት ደግሞ መስመር ያስያዘና ደግሞ በየራሳቸው ስኮፕ ኢፌክቲቭ እና ፕሮዳክቲቭ ሆነው የሚሰሩበትን መንገድ ያመቻቸ ትልቅ ፕሮጀክት ነበረ ለእኔ። ይህንን ደግሞ ከኪሩ ጋር ሆነን ደግሞ አቺቭ ካደረግናቸው ፕሮጀክቶች መሀል ደግሞ አንዱ ነው። ሁለተኛው ወደ 30 ሺህ ብር የሚጠጋ ገንዘብ ለአበባ መትከያ ለኮሪደር ለክላስ ኮሪደሮች ያንን ማዘጋጀታችን ከዶክተር ቴዎድሮስ ጋር ለእኔ ትልቅ አቺቭመንት ነው። እውነት ነው አላለቀም፣ ግን በቀጣይ ሲፈጸም ደግሞ ያ ነገር ላይ በመሳተፊ ለእኔ በጣም ትልቅ ደስታን ይሰጠኛል። ሶስተኛው ካልቸር ዴይ ነበረ። ካልቸር ዴይ በጣም አስጨናቂ ፕሮጀክት ነበረ። ነገር ግን ከተማሪዎች ከተለያዩ ክለቦች ጋር 5 ክለቦች ነበሩ። ከእነሱ ጋር ሆኜ ያን ነገር ማሳለፌ ለእኔ አሪፍ እና እንዲሁም ደግሞ በጊዜው ለነበሩት 12ኛ ክፍሎች ደግሞ ሜሞራብል የሆነ ሊረሱት የማይችለውን ነገር በልባቸው ውስጥ አስቀምጫለሁ ብዬ አስባለሁ። በጣም ማረሳው ነገር ቢኖር 2 ነገሮች ናቸው። የመጀመሪያ ስራዬና የመጨረሻው ደግሞ ኤስኤስሲን ከፕሬዚዳንት ሆኜ ከማለፌ የመጨረሻው ፕሮጀክት ነበር። የመጀመሪያው ለ9ኛ ክፍሎች ማለትም አሁን ላሉት 10ኛ ክፍሎች የዌልካም ዝግጅት ከኢንተራክት ክለብ ኦፍ ኤስኤስሲ ፕሬዚዳንት ዲቦራ ብሩና ከእሷ ቢወዲዎች ጋር እንዲሁም ደግሞ በእኔ በኩል ከነበሩት ከኪሩ ከያፌት እንዲሁም ከአንድ ላይ በክላስ ከምንማራቸው ልጆች ጋር ያንን ፕሮጀክት ሆስት አድርገን ተማሪዎች የማይረሱትን ነገር ማዘጋጀት ለእኔ ደስ ይለኛል። ምክንያቱም ወደ ኤስኤስሲ ሲመጡ አሪፍ ኢምፕሬሽን አሪፍ ላይክ እንደጠበቁት እንደማይሆንና ደግሞ ላይክ አክቹዋሊ ኤስኤስሲ ውስጥ ያለውን ነገር ኢንትሮዲውስ እንዳደረገን የማስብበት ፕሮጀክት ነበር። መጨረሻው እንደ ፕሮጀክት ያዝኩት ነገር ቢኖር ስሙዝ የሆነ ትራንዚሽን በእኛና በቀጣይ በሚመጡት የስቱደንት ካውንስል ኮሚቴ መኖሩን ማረጋገጥ ነበር። እውነት ለመናገር ስሙዝ የሆነ ትራንዚሽን አልነበረም። በጣም ብዙ የሚያስቸግሩና አባጣ ጎርባጣ የሆኑ ነገሮች አሳልፈን ነበረ። ነገር ግን እነ እድል አሁን ላይ እድልና ወንጌል ይህንን ፖዚሽን ይዘው ኤስኤስሲን በተራቸው ሰርቭ እንዲያደርጉ የዛን ጊዜ የተፈጠረው ድራማ ወደ ስቱደንት ካውንስል ፕሬዚዳንት አሪፍ የሆኑ ሰዎችን ይዞ መጥተዋል ብዬ አስባለሁ። አሁን ላይ ያሉትን ድልና ወንጌል በኤስኤስሲ እየሰሩ ያሉትን ስራ ሳይ ማለት ነው። የመጨረሻ ማስተላለፍ የምፈልገው መልእክት ኤስኤስሲን ልዩ ያደረገው ነገር ቢኖር ኮምፓውንዱ አይደለም፣ ላይክ ህንፃዎቹ የምናያቸው ነገሮች አሉ። ኤስኤስሲን ልዩ ያደረገው ነገር ቢኖር አጠገባችን ሆነው የሚማሩት ጓደኞቻችን እና ክላስሜቶቻችን ከዛም ያለፈ ደግሞ የምናውቃቸው ኤስኤስሲ ውስጥ የተዋወቅናቸው ሰዎች ናቸው። ምክንያቱም መጀመሪያ ላይ ስንመጣ እያንዳንዳችን የራሳችን ኤክስፔክቴሽን ነበረ። እነዛ ነገሮች እውነት ለመናገር ሙሉ ለሙሉ ተፈጽመዋል ብዬ አላስብም። ነገር ግን ኤስኤስሲን ተመልሰን ስናይ ከእነዚህ ጓደኞቻችን ጋር ማሳለፍ መቻላችን ራሱ ኤስኤስሲን በራሱ ኢንጆይ እንድናደርግ ከእነሱ ጋር ደግሞ ብዙ ነገሮችን ደግሞ ሼር እንድናደርግ እድልና አመቻችተዋል ብዬ አስባለሁ። ይህንን ነገር ኤስኤስሲ እስካላችሁ ድረስ ኢንጆይ አድርጉት፣ ላይ ተጠቀሙበት። እነዚህን ጓደኞቻችሁን ተመልሳችሁ ላታገኟችሁ ትችላላችሁ። ነገር ግን እነርሱ ጋር ያለውን ነገር ምክንያቱም እያንዳንዱ በየራሱ የሚለፋበት መንገድ አለ። ያንን ከእያንዳንዱ የምትማራቸው ነገሮች አሉና ያን ነገር እየተማራችሁ ወደፊት ጉዟችሁ እንድትቀጥሉ ማስተላለፍ ፈልጋለሁ። በዚሁ አጋጣሚ ደግሞ አጠገቤ የሆነው በጣም በብዙ ስራ እያገዙኝ የነበሩ ጓደኞቼን ቴንኪው ማለት ፈልጋለሁ። እንደ ምክትል ፕሬዚዳንትነት ኪሩ፣ እንደ ሜንተርነት ደግሞ ፖተስ፣ ዲቦራ፣ እነ ናቲ እና አቤል ፍሬንድ ግሩፔን ቴንኪው ማለት ፈልጋለሁ። ከእናንተ ጋር ጊዜን በማሳለፍ በጣም ደስ ብሎኛል። አመሰግናለሁ።